አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የአቴንዲ ኢማን ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ሰላም ነኝ፣ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳንም ለተከበረው ሸህሩ ረመዳን በሰላም አደረሳችሁ ብያለሁ። ይሄ ቪዲዮዬ ሁለተኛ ቪዲዮዬ ነው። ባለፈው ቅዳሜ ዕለት ነው ሁለታ ቪዲዮ ሰርቼ ለቅቄ ነበረ ሐራም ሂጄ ግን የቁርአኑም የሰውም ጫጫታ ምናምን ነገር ስለሆነ በኮፒ ሊንክ ተይዤ ቻናሉ ያው ተቀጥቶ ዲሌት አደረኩት ማለት ነው። እንግዲህ አፎን እንኳን አደረሳችሁ ብያለሁኝ። ውድ ቤተሰቦቼ ጠፍተናል፣ ጠፍቻለሁኝ። በያላችሁበት ሰላማችሁ ይብዛ። ሮመዳንንም ጥሩ የሚጠቀሙት ባሮች አላህ ያደርገን። እኔ ለምን እንደሆነ አላቅም ቻናሉም ተዛ መንቀሳቀስ አቅቶታል። እኛም ለመስራት ጊዜ አለ፣ ወቅት አለ። ግን ለምን እንዳገደኝ እኔ አላቅም። የሆነ ልሰራ ተነስቼ ልሰራትን ወይ ራሴን ልታመምም እችላለሁ እኮ በድንገት ወይ በሆነ ነገር እንቅልፍ ይዞኝ ይሄዳል እና እስኪ ይሄንን ሰብስክራይብ ሼር አድርጉልኝ፣ ላይክ አድርጉልን ቪዲዮ ኢንሻአላህ ካሁን በኋላ እመጣለሁ። አሉ ብዙ ቪዲዮዎች ሀቂቃ ጀዋሌ ውስጥ ተቀርጠው የተቀመጡ ቪዲዮዎች አሉ። እኔም ሼር አድርግላችኋለሁ፣ እናንተም ላይክ ሼር አድርጉልን ቻናላችንን ኢንሻአላህ። ያው ዛሬ ሮመዳን እንግዲህ ስንተኛው ቀን ነው? አራተኛው አምስተኛው ቀን ላይ ነን። አልሐምዱሊላህ ጥሩ ተጠቀሙት ባሮች አላህ ያድርገን። ጥግረራውም እንዳለ ነው ከድካም በኋላ ከስንት ድካም በኋላ ነው አሁን ደግሞ እዚህ ወደ እናንተ እስኪ ለምን አደረሳችሁ አልልም ምናምን ብዬ የመጣሁት ማለት ነው ውዶችዬ። እንግዲህ ኢድም መጥቷል። ኢድም እንግዲህ እየቀረበ ነው። 25 ቀን አነሳንለት። ማሻአላህ ተባረክ ረህማን። የምታዩት እንግዲህ የሶላ ሸርሸፍ ነው። መግዛትም ከፈለጋችሁ ኢድ እየተቃረበ ስለሆነ ሁሉም ቦታ ደርሳለሁኝ። እናንተ ታውቃላችሁ፣ ሁሉንም ነገር እሸጣለሁኝ። አሁንም አላቋረኩም። ያው እኔ እንጃ ለምን ቢዚ እንደሆንኩኝ አላውቅም እንጂ ካሁን በኋላ ግን መስራት ፈልጋለሁኝ። እየሰራሁም ነው። መግዛት ከፈለጋችሁ የሮመዳን አዳዲስ ነገሮች ገብተዋል። ለኢድም አዳዲስ ነገሮች ስለሚገቡ ግብል ኢድ ከመድረሱ በፊት ጥለቡ። ይሄ ሶላ ሸርሸፍ ነው፣ ቆንጆ ሸርሸፍ ነው። እንደምታውቁ በጣም ትልቅ ነው እንጂ ያው ይሄን ይመስላል። ሰፊ ነው። በዛ ላይ ስፋቱ ምናምን ነገር ጠራሃው በሁለት አይነት ከረር የሚለበስ ነው። እኔ ስላጠፍኩት ነው እንጂ በጥቁር አለ፣ አያችሁት? በዚህም በአበባውም አለ ማለት ነው። በጣም ትልቅ ነው። ኖርማል ይሄ ራሱ ኖርማል ጠራሃ ብትጠቀሙት ስትወጡ በጣም አሪፍ ነው። መግዛት ከፈለጋችሁ ጥራቱን የጠበቀ ቆንጆ የሶላ ሸርሸፎች አሉኝ ከነሲጃዳው። መግዛት ከፈለጋችሁ ቶሎ። ለኢድ ደግሞ ፉስታኖች አዳዲስ ነገሮች ይገባል። እንዲሁም ቤተሰቦቻችሁን ሰርፕራይዝ ማድረግ ከፈለጋችሁ እዚህም ሆነ ኢትዮጵያም ሆነ ሁሉም አካባቢ ሰርፕራይዝ እናደርጋለን። ለጓደኞቻችሁም ሰርፕራይዝ ማድረግ ከፈለጋችሁ ሰርፕራይዝ አድርጓቸው እላለሁ። ዛሬ በቃ እንደዚህ ነው። ሰርፕራይዝ አድርጉ ነው፣ ግዙ መሆናችሁ ነው የማገዙት። እና ደግሞ እንደነገርኳችሁ ባለፈው ሐራም የነበረ ሮመዳን ከገባ በኋላ ወርቅንም ሾፍ እያደረግኩ ነበረ ማለት ነው። ሾፍ ሳረግ እኔ ለምን ገብቼስ ማየት ቪዲዮ አልሰራም ምናምን ነገር ብዬ አየው ማለት ነው። ወርቅ በጣም ቀንሷል። በጣም ቆንጆ ነው። የወርቅ ዋጋ አሪፍ ነው። ዛሬ ግን ሊያመጣሁላችሁ እንደው ለምን እስኪ ምናምን ነገር ብዬ ይሄንን የምታዩትን ወርቅ ግራሙን እነግራችኋለሁ። ሌላም ቪዲዮ እሰራላችኋለሁ ኢንሻአላህ። ይሄ የአንዲት ጓደኛዬ መቼም የኔ ነው አልላችሁም። ይሄ ወርቅ ማለት ነው። ይሄ ወርቅ ውዶችዬ ስንት የተገዛ ይመስላችኋል? እስኪ ገምቱ። በጣም ትልቅ ነው። መጫወቻው ያን ያህል ባይሆንም ግን ገመዱ ማሻአላህ ተባረክ ረህማን በጣም ረጅም ነው። በጣም የሆነ ነው እንደምታዩት። እስኪ ተለልበሰውና ላሳያችሁ ኢንሻአላህ። ይሄ እያችሁት አይደለ? መጫወቻይቱ ንስ ያለኝ ናት እንጂ ይሄ ግራም በ500 ብር ታስቦ የተገዛ ነው። 7000 ብር የወሰደ ወርቅ ነው። ይሄ ወርቅ ማለት ነው 7000 በ700 ከነገሪባው 700 አላልኩም፣ 7000 ብር የተገዛ ወርቅ ነው። በጣም ቆንጆ ነው፣ አሪፍ ነው። ወርቅ መግዛት ከፈለጋችሁ ኢንሻአላህ ወርቅም እየገዛሁ ሰርፕራይዝ አደርግላችኋለሁ። እናንተ ብሩን ብቻ መላክ ነው ማለት ነው። ግራም መዲና እንደውም በጣም ይቀንሳል። ይሄ እንደምታዩት ጫታይቱ
ቀለል ያለች ናት። እንደዚህ ያለች ስለፈለገች ነው ቅልል ያለ ግዢልኝ ስላለች ነው። ቀለል ያለች የገዛሁላት ገመዷ መጨረሻው ነው፣ ውፍረቱም የመጨረሻው ነው። ማሻአላህ ተባረክ ረህማን። መግዛት ከፈለጋችሁ እንዲሁም ግራምን ጠይቃችሁ መግዛትም ኦንላይን ላይ ማዘዝ ከፈለጋችሁ ማዘዝ ትችላላችሁ ማለት ነው። ጽድት ያለ ከነፈጡራው እሰጣለሁ ማለት ነው። በቃ እሸጣለሁ፣ ወርቅ ነጋዴ ሆኛለሁ ማለት ነው። እዚህ ጋር ደግሞ እነዚህ እንደምታዋቸው ይሄ 12 ግራም ነው የአንገቱ። ይቺ ደግሞ 3 ግራም ተምናምን ናት። እንደምታዋት ቆንጆ ናት። እንደውም አሁን ብዙዎቹ ይጠቀሟታል። ይቺን እንደውም አበሻ ላይ ብዙ ለብሰዋት አይቻለሁኝ። ይቺ 2500 ብር ናት ማለት ነው። አያችኋት? ይችን በ500 ብር ሂሳብ ነው እንትን የተባለችው። በጣም ቆንጆ የተባለች ወርቁ አንድ ናት። የቆንጆ ለነገሩ የወርቅ እንትን የለውም። አያችኋት? ይሄ እንደዚህ ነው። ወርቅ መግዛት ከፈለጋችሁ እዘዙ። መዲና ቀንሷል፣ አሪፍ ላይ ነው ያለው። ኢንሻአላህ ደግሞ በሌላ ቪዲዮ እመጣላችኋለሁ። ከወደዳችሁት ሼር፣ ላይክ፣ ኮሜንት አስቀምጡ። ቴሌግራም እየገባችሁ ሊንክ አስቀምጥላችኋለሁ። በቴሌግራም ወሬው ራሱ ጠፋኝ ምር